ሰላም እንዴት ናችሁ? እንግዲህ እንደምታውቁት ከረጅም ጊዜ ጀምሮ አፕወርክ ላይ ለብዙ ፍሪላንሰሮች ፈርስት ጆብ እየሰጠ እንገኛለን። ነገር ግን በዛው ልክ ቴሌግራም ላይ ኮንታክት ካረጋችሁም በኋላ በትክክል ፈርስት ጆብ ምን እንደሆነ አንደርስታንድ ያላረጋችሁ ሰዎች አላችሁ። ስለዚህ በዛሬ ቪዲዮአችን አፕወርክ ላይ ፈርስት ጆብ ምን እንደሆነና ምን አይነት ጥቅም እንደሚሰጣችሁ እንዲሁም ደግሞ ከኛ ጋር እንዴት ማግኘት እንደምትችሉ በግልጽ የማስረዳችሁ ይሆናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ይህ ቪዲዮ ደግሞ ለብዙዎች እንዲደርስ ላይክ በማድረግ ጀምሩት። ቀጥታ ወደ ቪዲዮ። እሺ በመጀመሪያ እንግዲህ እኛ ከዚህ በፊት ፈርስት ጆብ የሰጠናቸውን አንዳንድ ሰዎች ወይም ፍሪላንሰሮች ላሳያችሁ። እዚህ ጋር የምትመለከቷቸው እንግዲህ በእኛ በኩል የተለያዩ አይነት በየስኪላቸው ፈርስት ጆብ የወሰዱ ፍሪላንሰሮች ናቸው ማለት ነው። ሶ እኛ ይህንን ፈርስት ጆብ የምንሰጣችሁ ወይም ከዚህ በፊትም እየሰጠን ያለ ነው እንግዲህ እኛ ክላይንት አካውንት ስላለ ነው። ከአንድም ሁለት የክላይንት አካውንቶች አሉን ማለት ነው። ስለዚህ እናንተ ደግሞ ፍሪላንሰር ሆናችሁ ስመጡ አፕወርክ ላይ እንደምታውቁት ሁለት አይነት አካውንት ነው ያለው። አንድ የክላይንት፣ ሁለተኛው ደግሞ የፍሪላንሰር። ፍሪላንሰር ተቀጣሪ ሲሆን ክላይንት ደግሞ ቀጣሪ ማለት ነው። ስለዚህ እኛ የቀጣሪ አካውንት ስላለን ለእናንተ ፈርስት ጆብ እንሰጣችኋለን ማለት ነው። እነዚህ እንዳለ ለምትመለከቷቸው ከኢትዮጵያ ናቸው። ጠቅላላ በእኛ በኩል ፈርስት ጆብ የወሰዱ ሰዎች ናቸው ማለት ነው። ይሄ እዚህ ጋር ማሳያችሁ የኛ የክላይንት አንደኛው የክላይንት አካውንት ውስጥ ገብተን ነው ማለት ነው። እዚህ ጋር ኤምፓየር የሚለው የክላይንት አካውንታችን ነው ማለት ነው። ሶ እዚህ ጋር ሪሃይር ይላል። ደግመን መቅጠር የምንፈልግ ከሆነ እነዚህ ሰዎች ማለት ነው። ስለዚህ ይሄ ነገር ደግሞ ለምን ይጠቅማችኋል ለእናንተ የሚለው ዋናው ጥያቄ ነው ማለት ነው። ፈርስት ጆብ እንግዲህ ጥቅሙ እናንተ እንደ ጀማሪ ፍሪላንሰር ሆናችሁ አፕወርክ ላይ ስትመጡ ስራዎችን ኮምፒት አድርጋችሁ ወይም ሌሎች ስራ ልምድ ካላቸው ሰዎች ጋር ለማግኘት ስለሚከብዳችሁ እኛ ፈርስት ጆብ እንሰጣችኋለን። እዛ ሰርቪስ ኦፈሩ ላይ እንደምታዩት ፈርስት ጆብ እንሰጣችኋለን። $5 ደግሞ ታገኛላችሁ። እንደገና ሪኮሜንዴሽን እና 5 ስታር ሬቲንግ እንሰጣችኋለን። ስለዚህ አፕወርክ ላይ አንድ ስራ አጠናቀቃችሁ ማለት የሆነ ገንዘብ ታገኛላችሁ። እንደገና ደግሞ ክላይንቱ ለእናንተ ሪኮሜንዴሽን ይጽፍላችኋል፣ የስራ ልምድ ማለት ነው። ሁለተኛ ነገር ደግሞ ሬት ይደረጋል ማለት ነው። ከ5 ሬት ይደረጋል። ስለዚህ 5 ስታር ሬቲንግ እንሰጣችኋለን። እንደገና ደግሞ የስራ ልምድ እንጽፍላችኋለን። ይሄ ፍሪላንሰር እንደዚህ በጣም ፈጣን ነው፣ በዚህ ስኪል እንደዚህ ረድቶናል፣ እንደዚህ ጠቅሞናል። ስለዚህ ሌሎች ክላይንቶችን ሰጀስት እናደርጋችኋለን ማለት ነው። ሌሎች ክላይንቶች የእናንተን አካውንት ወይም የእናንተን ፍሪላንሲንግ አካውንት ሊቀጥሯችሁ መጥተው ሲመለከቱ እኛ የጻፍንላችሁን ነገር ያነባሉ፣ ሬቲንጋችሁን ያያሉ፣ ፕሮፋይላችሁን ያያሉ ማለት ነው። ስለዚህ ፕሮፋይላችሁ ቢውልድ ስለሆነ ያንን አንብበው ተረድተው ይሄ ፍሪላንሰር ጎበዝ ነው፣ ከዚህ በፊት እንደዚህ አይነት ስራ ሰርቷል ብለው እኛ የሰጠናችሁን ስራ አይተው ይቀጥሯችኋል ማለት ነው። ስለዚህ በዚህ መንገድ ሲምፕሊሲቲ ይሰጣችኋል የእናንተን አካውንት ስራ እንድታገኙ ማለት ነው። ስለዚህ ከሌሎች ልምድ ካላቸው አፕወርክ ላይ ከቆዩ ፍሪላንሰሮች ጋር ኮምፒውተር ጋችሁ ስራዎችን ማግኘት የምችሉበትን አማራጭ ይሰጣችኋል ማለት ነው። ይሄው የፈርስት ጆብ ጥቅሙ ማለት ነው። ስለዚህ በእኛ በኩል መታችሁ ቴሌግራም ላይ ኮንታክት አድርጋችሁን ሰርቪሳችንን አይታችሁ አዲስ ጀማሪ ምንም አይነት ስራ አፕወርክ ላይ ያላገኛችሁ ሰዎች በዚህ መንገድ ፈርስት ጆብ እንግዲህ መውሰድ ትችላላችሁ ማለት ነው። እንደዚህ ነው እኛ እንግዲህ እንትን የምንሰጠው ማለት ነው። ከዚህ በፊት ኮንትራቶችን እያዘጋጀን ዳሞ የምንሰጣችሁ በእናንተ እስኪል ነው። ለምሳሌ ተምኔል ምናምን ግራፊክስ ላይ የምትሰሩ ሰዎች ከሆናችሁ በዛው በተምኔል ዲዛይኒንግ ስራ እንፖስትና ያንን ስራ ኢንቫይት እናደርጋችሁና ከዛ በኋላ እንትን እንሰጣችኋለን ማለት ነው። ስለዚህ በየስኪላችሁ ነው ስራዎችን የምንሰጣችሁ ማለት ነው። ቪዲዮ ኤዲተር ከሆናችሁ እንደዛው፣ ሶፍትዌር ዲዛይነር፣ ዌብ ዴቨሎፐር ምናምን ከሆናችሁ በዛው በየስኪላችሁ ስራዎችን አውጥተን እንሰጣችኋለን። ስለዚህ የስራ ልምድ አካውንታችሁ ላይ ይቀመጣል። ሌሎች ክላይንቶች መጥተው የእናንተን ፕሮፋይል በሚያዩበት ወቅት ስራ ልምድ እንዳላችሁ አንደርስታንድ ያደርጋሉ ማለት ነው። እንዲሁም ደግሞ እንደነገርኳችሁ $5 ደግሞ ታገኛላችሁ ማለት ነው። ምክንያቱም አንድ ስራ ሲጠናቀቅ ክፍያ መከፈል አለበት። ሪኮሜንዴሽን እና 5 ሬቲንግ ደግሞ ሊሰጥም ላይሰጥም ይችላል። ነገር ግን ክፍያ መተላለፍ አለበት ከክላይንቱ ወደ ፍሪላንሰሩ። አንድ ጆብ ተቀጥሮ ኢንድ እስኪሆን ድረስ ኮንትራቱ ማለት ነው። ሶ $5 ታገኛላችሁ። ፕሮፋይላችሁ ላይ ይሄ $5 ይቀመጣል ማለት ነው። እንዲሁም ደግሞ እኛ ሪኮሜንዴሽን እና ሬቲንግ እንሰጣችኋለን ማለት ነው። ይህንን ይመስላል እንግዲህ ከዚህ በፊት አንደርስታንድ ያላረጋችሁ እንግዲህ ይሄው እንደምታዩት በዚህ መንገድ ሪኮሜንዴሽን እንጽፍላችኋለን። እዚህ ጋር ደግሞ 5 ስታር ሬት እንሰጣችኋለን ማለት ነው። ሌላ ክላይንት መጥቶ ይሄንን በሚመለከት ሰዓት ይሄ ፍሪላንሰር ስራ ሰርቷል ከዚህ በፊት እንደዚህ የጻፍንላችሁን ያነብና ስለዚህ የኔንም ስራ መስራት ይችላል ማለት ነው፣ ስለዚህ ልቅጠረው ብሎ ይቀጥራችኋል ማለት ነው። ሶ ይህንን አይነት ቻንስ ይሰጣችኋል ፈርስት ጆብ ማለት ነው።
ስለዚህ ፈርስት ጆብ ምን እንደሆነ አሁን ሁላችሁም አንደርስታንድ ያደረጋችሁ ይመስለኛል ማለት ነው። አሁን እንዴት ማግኘት እንደምትችሉ ከኛ ጋር ላሳያችሁ። እዚህ ጋር እንደምታዩት ቴሌግራም ቻናላችን ዲስክሪፕሽን ላይ ሁሉም ቪዲዮ ላይ እናስቀምጣለን። ጆይን አድርጉ። እዚህ ጋር እንደምትመለከቱት አፕወርክ ላይ ፈርስት ጆብ የምትሏች ፖስት አለች ማለት ነው። አሁን ላይ ለሁላችሁም ይሄ የምስራች ነው ማለት ነው። 10% ዲስካውንት ላይ ነው እንደምትመለከቱት እስከ ጁላይ 30 የሚቆይ 10% ዲስካውንት ላይ ነው ማለት ነው። በፊት እየሰራን የነበረው በ3300 ሲሆን አሁን ላይ በ3000 ብር ብቻ 10% ዲስካውንት ስለሆነ እየሰጠን እንገኛለን። ስለዚህ እስከ ጁላይ 30 ይሄ ኦፈር እንዳያመልጣችሁ ማለት ነው። 3000 በሉት 3300 በሉት በጣም ዝቅተኛ ዋጋ ነው። ሌሎች ቦታዎች ላይ ጠይቃችሁ የምታውቁ ሰዎች ታውቃላችሁ 4000 እና 5000 ብር ነው የሚሰሩት። እኛ ጋር እጅግ በጣም በቅናሽ ነው ማለት ነው። ይህንን ያደረግንበት ምክንያት ብዙ በውስጥ የሚያናግሩን ሰዎች እንግዲህ ሌላ ስራ የሌላቸው ተማሪዎች ምናምን ናቸው በአብዛኛው። ስለዚህ ለነሱ አፎርድ እንዲሆን ብለን ነው በዚህ ዋጋ እየሰራን ያለ ነው ማለት ነው። አሁን ላይ ደግሞ ጭራሽ ዲስካውንት ላይ እንገኛለን ማለት ነው። በ3000 ብር ብቻ ይህን ኦፈር ከኛ ጋር ማግኘት ይችላሉ። አሁንም ያልገባችሁ ወይም ጥያቄ ካላችሁ በዚህ ዩዘርኔም ብቻ ነው ኢንቦክስ የምታደርጉን። ይህን ሰርቪስን ፈልጋችሁ የምታናገሩን በዚህ ዩዘርኔም ብቻ ነው። እዚህ ጋር ቴሌግራም ላይ እና ዩቲዩብ ዲስክሪፕሽን፣ እዚህ ቪዲዮ ዲስክሪፕሽን ላይ ኢንቦክስ እናንተ ናችሁ የምታረጉን ማለት ነው። ለስካም እንዳትጋለጡ እኛ ማንንም ሰው ኢንቦክስ አናረግም። እናንተ ራሳችሁ በዚህ ዩዘር ኔም ቴሌግራም ላይ ነው ኢንቦክስ የምታረጉን ማለት ነው። ከዚህ ውጪ እኛ በየትኛውም አማራጭ አንገኝም ማለት ነው። በየኛ ትክክለኛ ዩዘር ኔም ቴሌግራም ላይ እዚህ ቪዲዮ ዲስክሪፕሽን ወይም ሌሎች ቪዲዮዎች ዲስክሪፕሽን ላይ ይገኛሉ። በዛ ኢንቦክስ አድርጉ ማለት ነው። በቀጣይ በሌላ ቪዲዮ እስከምንገናኝ ይህን ቻናል ሰብስክራይብ አድርጉ። ቻናሉ ሰብስክራይብ እያገኘ አይደለም፣ ተደራሽ እየሆነ አይደለም እየሰራ ካለው ስራ አንጻር። ስለዚህ ሰብስክራይብ እና ላይክ፣ ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልን። በቀጣይ እንድንሰራ የምፈልገው ቪዲዮን ካለ እስከዛው ይመቻችሁ ባይ